Hi, friends, how are you? I'm good, thanks to God. Today I will teach you the simple past tense. So we will see the use of simple past tense and its form. Okay, so what is the use of simple past? Simple past or past simple tense is used to talk a completed action with a time reference, and its verb form is verb to. እንደምን ቆያችሁ የተወደዳችሁ የፌስቡክ እና የቲክቶክ ተከታዮቼ። እኔ በጣም ደህና ነኝ፣ እናንተም ደህና እንደሆናችሁ ተስፋ አደርጋለሁ። እግዚአብሔር ሰላማችሁን ያብዛላችሁ። ጌታ ኢየሱስ ክርስቶስ ጸጋውን ያብዛላችሁ። ዛሬ ሲምፕል ፓስት ቴንስ ስለሚባለው ቴንስ ልነግራችሁ ላስረዳችሁ መጥቻለሁ ማለት ነው። ሲምፕል ፓስት ቴንስ የሚባለው ቴንስ ዩዝ ወይንም ደግሞ ጥቅሙ ሆኖ ስላለፈ ነገር ወይንም ደግሞ ስላለቀለት ያበቃ ነገር ሆኖ የተፈጸመ ነገር እንደዛ አይነትን ክስተት እንደዛ አይነትን ድርጊት ለመግለጽ እንጠቀምበታለን ማለት ነው። For example, I watched the TV show last night. I watched the TV show last night. I went to church yesterday. እነዚህ አሁን የፓስት ሲምፕል ኤግዛምፕል ናቸው ማለት ነው። በፓስት ሲምፕል ቴንስ የተሰሩ ወይም ደግሞ የተነገሩ ሴንተንስ ናቸው ማለት ነው። ኦኬ፣ ወደ ቨርብ ፎርሙ እንምጣ። የዚህን ቴንስ ፎርሙን የቨርብ ፎርሙን ስንመለከት ሳብጀክት ፕላስ ቨርብ ቱ ሳብጀክት ፕላስ ቨርብ ቱ ነው ማለት ነው። ሶ ሁል ጊዜ ሰንተንስ ውስጥ ሳብጀክት አለ፣ ከዛ ቨርብ የሚባል ነገር አለ። ቴንሱን የምናየው ሳብጀክቱን አይተን ከዛ ከሳብጀክቱ ቀጥሎ ለዚህ ሳብጀክት ምን አይነት ቨርብ ይስማማል የሚለውን ፎርም ነው የምናየው ማለት ነው። እናም ሲምፕል ፓስት ቴንስ የሚወስደው የግራመር ፎርም ወይም ደግሞ የቴንስ ፎርም ቨርብ ቱ ነው ማለት ነው። ለምሳሌ ቨርባችን watch መመልከት ከሆነ ቨርብ ቱ ኢዲ ይጨምራል ማለት ነው። watched ይሆናል። ለምሳሌ watched፣ walked፣ loved፣ ሌሎችን በኢዲ የሚያልቁ warned፣ learned እያልን መቀጠል እንችላለን። እነዚህ ኢዲ የሚጨምሩ ቨርብ ቱ ፎርሞች ሬጉላር ቨርብስ ይባላሉ። ምክንያቱም ወጥ የሆነ ሬጉላር የሆነ ኢዲ ስለሚጨምሩ ማለት ነው ቨርብ ቱ እና ቨርብ ስሪ ላይ። ሌሎች ግን ኢሬጉላር ቨርብስ የሚባሉ አሉ። ቨርብ ቱ ፎርማቸው እና ቨርብ ስሪ ፎርማቸው የተለያዩ የሆኑ ማለት ለምሳሌ I went to church yesterday። እዚህ ውስጥ went የሚለው go የሚለው ቨርብ ቱ ነው ማለት ነው። go ቨርብ 1፣ went ቨርብ 2፣ gone ቨርብ 3። ለምሳሌ eat ቨርብ 1፣ ate ቨርብ 2፣ eaten ቨርብ 3። እነዚህ eat፣ ate፣ eaten፣ go፣ went፣ gone ቨርብ 2 ቨርብ 3 ፎርማቸው የሚቀያየሩ ኢሬጉላር ቨርብስ ይባላሉ ማለት ነው። ለምሳሌ አሁን በሲምፕል ፓስት ምሳዬን በልቻለሁ ለማለት ብፈልግ I ate my lunch ነው የሚለው ማለት I eat ሳይሆን ፓስት ሲምፕል ያለፈ ስለሆነ I ate my lunch earlier፣ እኔ ቀደም ብዬ ምሳዬን በልቻለሁ ለማለት እንጠቀማለን ማለት ነው። ሌላ በጣም ወሳኝ የማሳያችሁ ነገር እዚህ ፓስት ሲምፕል ቨርብ ፎርም ላይ ኢዲ ስንጨምር አንዳንድ ቨርቦች ኢዲ ቢሆንም የምንጨምረው
ፕሮናውንሲዬሽናቸውንም ደግሞ አጠራራቸው እንደ ት የሆኑ አሉ። ለምሳሌ ዋች በች ች በሚል ሳውንድ የሚያልቅ ዋች። ኢዲ ስንጨምር ዋችት ነው የምንለው፣ ት ነው የምንለው ማለት ነው። ድ ሳይሆን ዋችድ ሳይሆን ዋችት። አስክ አስክት፣ ዋክ ዋክት። አያችዋ ችክ፣ ፓስ ፓስት፣ ዋሽ ዋሽት። እነዚህ ክ ች ስ ፕ ፕ ሄልፕ ሄልፕት። ለእነዚህ ድምፆች ክ ስ ች ሽ ሲኖሩ የቨርባችን መጨረሻ ላይ ኢዲ ቢሆንም የተጨመረው ድምፁ ት ይሆናል ማለት ነው። ስለዚህ I watched the TV show yesterday እንደዛ ፕሮናውንስ እናደርጋለን ማለት ነው። ከነዚህ ድምፆች ውጭ ሲሆን ግን ድ ነው የሚሆነው፣ ት ሳይሆን ድ ይሆናል። ፎር ኤግዛምፕል love loved ይሆናል። learn learned ሌሎችን ቨርቦች ሲሆኑ እንደዛ እንላለን ማለት ነው። ሌላው ደግሞ ሶስተኛው need needed፣ want wanted። ከዚህ need ድ want ት ሲሆን የመጨረሻው ድምፅ ምንጨምረው ኢዲ ድምፁ እድ ይሆናል ማለት ነው። needed wanted ይሆናል ማለት ነው። ስለዚህ ሲምፕል ፓስት ቴንስን የምንጠቀመው ፓስት ላይ ስላለቀ ነገር ነው ማለት ነው፣ ስላለፈ ነገር ነው። ስለዚህ ታይም አድቨርብ ያስፈልገናል ማለት ነው። ጊዜ ገላጭ ቃል ከሲምፕል ፓስት ጋር አብሮ የሚሄዱ ጊዜ ገላጭ ቃላት ለምሳሌ yesterday፣ last night ትናንትና ምሽት፣ last week ባለፈው ሳምንት፣ last month ባለፈው ወር፣ last year ባለፈው ዓመት። እዛ ላስት ያልን yesterday ያልን ወይም ደግሞ ago ያልን 2 hours ago ከ2 ሰዓታት በፊት፣ 1 day ago ከአንድ ቀን በፊት፣ 2 weeks ago ከ2 ሳምንት በፊት፣ 3 months ago ከ3 ወራት በፊት፣ 10 years ago ከ10 ዓመት በፊት እያልን ago ያልን መግለጽ እንችላለን ማለት ነው። Thank you for listening። ኮመንት ላይ ፕራክቲስ ብታረጉ የራሳችሁን ምሳሌ ወይም ደግሞ ሰንተንስ በሲምፕል ፓስት ኮንስትራክት አድርጋችሁ ብትማሩ ከኔ ጋር ብትለማመዱ ደስ ይለኛል። እስካሁን ግን እየተለማመደ ያለ ማንም ሰው የለም። ዝም ብላችሁ ብቻ ነው የምትሰሙት ማለት ነው። ይሄ ደግሞ ትምህርት አያደርገውም። ትምህርት ላይ አክቲቪቲ፣ ተግባር፣ ፕራክቲስ መልመጃ ያስፈልጋል። Anyways, thank you for watching and encouraging me. See you next.